በጣም የሚያሳዝን ነገር ነው ማለት ነው። አስደንጋጭ ዜና ነው። ዛሬ ደግሞ ይዤ የመጣሁት ማለት ነው ዮኒ ማኛ ህይወቱ አልፏል የሚል መረጃ እየወጣ ነው ማለት ነው። እና ብዙ ሰዎች እየዘገቡት ይገኛሉ። እና በጣም ከባድ ነው እንግዲህ በጣም ነው የሚያሳዝነው ማለት ነው። ምን ሆኖ እንደሞተ እንግዲህ የምነግራችሁ ይሆናል። በጣም የሚያሳዝን ሰው ነበረ ዮኒ ማኛ ማለት ግማሹ ዮኒ ማኛ ብሎ ይጠራል፣ ግማሹ ደግሞ ዮኒ መጋኛ ብሎ ይጠራል ማለት ነው። እና ግን ሆኖም አሁን ላይ ህይወቱ እንዳለፈ ብዙ ሰዎች እየዘገበ ይገኛል ማለት ነው። እና በጣም ነው የሚያሳዝነው ብቻ። ሰላም ጤና ይስጥልኝ የቻናል ቤተሰቦቹ በሙሉ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በሚያሳዝን ዜና ነው ተመልሼ የመጣሁት ማለት ነው። በጣም ነው የሚያሳዝነው። በጣም ያዘንኩኝ እኔ ማለት ነው። አዝኛለሁ፣ እንደ አንድ ሰው በጣም አዝኛለሁ ማለት ነው። ወንድማችን ዮኒ መገኛ ወይም ደግሞ ዮኒ ማኛ ከዚህ ዓለም በሞት ተለይቷል የሚል ዜና እየወጣ ነው ማለት ነው። እኔ ማመን አቅቶኛል፣ አላመንኩም። ምክንያቱም ይሄ ሰው ማለት ነው እና የሞተበት ምክንያቱም ደግሞ የምነግራችሁ ይሆናል። በጣም ነው የሚያሳዝነው ማለት ነው። እና ምክንያቱም የምትሰሙት ሁላችሁም ታዝናላችሁ፣ ሁላችሁም ታለቅሳላችሁ ማለት ነው። እንግዲህ የዮኒ ማኛ ወይም ደግሞ የዮኒ መገኛ የሆናችሁ አይዟችሁ፣ እንዳታለቅሱ፣ ብዙ እንዳታለቅሱ፣ ብዙ እንዳታዝኑ፣ አይዟችሁ እላችኋለሁኝ። እና ምክንያቱም የእሱን ስራ የምትደግፉ ማለት ነው እና በጣም ነው የሚያሳዝነው። ጉዳዩ ከባድ ነው። አሟሟቱም ይከብዳል ማለት ነው። እና በጣም ነው የሚያሳዝነው። በእንደዚህ አይነት አሟሟት የሞተ ሰውም አለ ብዬ አላስብም ማለት ነው። እና የእሱ በጣም ይለያል። ብዙ ሰው እየዘገበ ነው ማለት ነው። እና ሞቷል፣ ህይወቱ አልፏል የሚል ማለት ነው። እና በጣም ነው የሚያሳዝነው። እና እኔ ምን ልበላችሁ፣ በጣም ነው የተሰማኝ። ምክንያቱም የሞተው ዮኒ ነው። ያሳዝናል ብቻ ማለት ነው። ታሪኩን ስነግራችሁ በጣም አሳዛኝ ነው ማለት ነው። ታሪኩ የእሱ ታሪክ እስከዛሬ እኔ ዮኒ ማኛ ሳቅ ከጂጂ ኪያ ጋር በመሰዳደብ እዚህ ዩቲዩብ ላይ አንድ ቁጥር የያዙ ሲሆኑ ለብዙ ዓመታት ከተሰዳደቡ በኋላ እሱም አላዋጣ ስላችሁ ወደ ልጇና ወደ እናቷ ገባ ማለት ነው። እና ከጂጂ ጋር ሳበቃ ጊዜ ልጅና እናትን ለመለያየት ሞክሮ ነበረ። ይሁን እንጂ ለጊዜ ቢሳካለትም ከጊዜ በኋላ ግን ከሸፈበት ማለት ነው። ከዛ አልፎ ደግሞ ወደ ሳምሪና ፋኒ ተሸጋገረ። በዛም አልሳካ አለ ማለት ነው። ምክንያቱም ሳምሪና ፋኒ እንደዚህ ትርክ ምርክ ቦታ ላይ ስለማይገኙ በዛም አልሳካ ሲል ሁሉም ነገር ትቶ ወደ ዩቱብን ትቶ ማለት ነው ወደ ቲክቶክ ጠቅልሎ ገባ ማለት ነው። ያሳዝናል። በጣም ነው የሚያሳዝነው ማለት ነው ታሪኩ። በዛም አላዋጣ ሲል ወደ ቲክቶክ ጠቅልሎ ገባ። እኔ እስከማውቀው ነው እንግዲህ ከዛ በፊት ብዙ ታሪክ ሊኖረው ይችላል ይሄ ሰውና ማለት ነው። እና ከዛ በኋላ እንደዚህ እየኖረ እያለ እምነት በመቀየር ብዙ ነገር በማድረግ እውቀትን አገኘ ማለት ነው። እና ብዙ ጊዜ በስድብ የሚታወቅ ሰው ሲሆን ዮኒ ማኛ ማለት ነው። ቅርታ በጣም አዝኜ ነው እና በጣም ያዘንኩኝ። ምክንያቱም ያሳዝናል ታሪኩ። እና ያ ስለሆነ እንደዛ እያለ ማለት ነው ወደ ቲክቶክ ከገባ በኋላ እምነቱን በመቀየር አንዱን በመሳደብ አንዱን ከፍ በማድረግ አንዱን ዝቅ በማድረግ ብዙ ዓመቶችን አስቆጥሯል ማለት ነው። እንደዚህ እየኖረ ግደለው፣ ቁረጠው፣ ፍለጠው እያለ ብቻ ለብዙ ዓመታቶች ኖሯል ማለት ነው። ይሄ ሰው በጣም ነው የሚያሳዝነው። ብቻ ያው እናንተ ብዙ አትዘኑ፣ ምክንያቱም እኔ ራሱ አዝኛለሁ፣ በቂ ነው። ከዚህ በላይ ካዘናችሁ ጥሩ ስለማይመጣ ነው ማለት ነው። እና ምክንያቱም የሞተ ሰው መነሳት ጀምሯል በነገራችን ላይ። እና ከዚህ በፊት ከስልጤ ዞን ይመስለኛል እና አንድ ሰው ሞቶ ተነሳ የሚባል ሰምቼ ነበረ። ስለዚህ ያው ዮኒ ማኛም መነሳቱ አይቀርም፣ ይነሳል። እንደዚህ አይነት ሰው ሞቶም አይቀርም። ምክንያቱም እዛም አይመቸውም እና መመለሱ ስለማይቀር ብዙ አትዘኑ፣ ብዙ አታልቅሱ እላችኋለሁኝ ማለት ነው።
እና እንደዛ እየኖረ እያለ ማለት ነው ወደ ቲክቶክ ምድርም ገብቷል። ብዙ ነገሮችን መናገር ከጀመረ በኋላ አሁን ደግሞ ወደ ብሔረሰብ ገብቶ አማራና ኦሮሞን ለማጣላት ብዙ ጥረትን አድርጎ ነበረ ማለት ነው እና ተሳትፎ ነበረ። ብዙ ነገሮችን ተናግሯል ማለት ነው። እንግዲህ በምላሱ ነው። በምላሱ ቢሆንም ግን ያው ብዙ ነገሮችን ይናገራል፣ ብዙ ነገሮችን እንሰማለን፣ ብዙ ነገሮችን እናሳልፋለን ማለት ነው እና ከዛ በኋላ እሱም አላዋጣ አለ መሰለኝ እና አሁን እንግዲህ እግዚአብሔር ይመስገን ሀገሪቷ እየተረጋጋች መሰለኝ እና ሳይሆን አይቀርም እና ከዛም አላዋጣ ሲል ነው መሰለኝ ወደዚህ ነገር መጥቶ ህይወቱ ሊያልፍ የቻለው ማለት ነው እና አንድ እህታችን ከሳውዲ ሰው ገላለች ተብላ እናትና አባቷ በሚዲያ ወጥቶ ሲያለቅሱ አይተን ሁላችንም አዝነን አልቅሰን ነበረ እንደ አንድ ሰው ማለት ነው እና ምክንያቱም አንድ ሰው የሆነ ነገር ሲደርስበት ያው ሁላችንም እናዝናለን፣ ሁላችንም አዝነናል ማለት ነው። አብሶ የእናቷ እንባ የአባቷ በጣም ነው የሚያዛዝኑት። ቤተሰቦቿን ሳታይች ልጅ ብዙ አመቶችን አስቆጠራለች። እንደ ማንኛውም ሰው ሰርቼ ይቀየራሉ፣ ቤተሰቦችን ለውጣለሁ በማለት ከሀገሯ ወጥታ ነበረ። ይሁን እንጂ ግን አልተሳካላትም። እዛ ሳውዲ አረቢያ ያልጠበቀችው ነገር ገጠማት ማለት ነው። የአረብ ልጅ እጇ ላይ ሞተ። ከዛ በኋላ ወደ እስር ቤት ገባች ማለት ነው። ብዙ አመት ከታሰረች በኋላ የሞት ፍርድ ተፈረደባት። እንደዛም ሆኖ የሞት ፍርድ ተፈረደባት። ሌላው ደግሞ ብር ከከፈለች 2 ሚሊዮን በሳውዲ ሪያል ከከፈለች ሞት ይቀራል ማለት ነው እና አትሞትም ማለት ብሩ ከተከፈለ እንደዛ ነው። ለዛም ደግሞ ያው ህዝቡ እያገዘ ነው ያለው። በዚህም ሰዓት ድምጽ የሆነላት ነው ያለው። ምክንያቱም ከባድ ነው። አብሶ ለእናትና ለአባቷ በጣም ከባድ ነው። እቺ ልጅ የ4 ወር ጊዜ ያላት ማለት ነው እና የጊዜ ገደብ እንደተሰጣት ማለት ነው። በጣም ከባድ ነው ማለት እዚህ ቦታ ላይ መናገር በጣም ከባድ ነው እና እንደዚህ ተብሎ አንድ ሰው በጣም ከባድ ነው በጣም ማለት ነው እና ከሚላችሁ በላይ እና ዮኒ ማኛም እዚህ ላይ ነው እንግዲህ ብዙ ነገሮችን መናገር ጀምሮ ማለት ነው እና የአረብ ሀገር ሴቶች እናውቃቸዋለን። ብዙ ነገሮችን ተናግረዋል እውነት ለመናገር ማለት ነው እና እኛ የአረብ ሀገር ሴቶች እንዴት እንደምንኖር እኛ ነን የምናውቀው። እኛ ያለንበት እየኖርንበት ነው እና ሰው ብሎን አረብ ሀገር እንዲህ ነው ስላሉ ሳይሆን እኛ ግን አለንበት እየኖርንበት ነው እና መራራውንም ጣፋጩንም እየቀመስን እየኖርን ነው። ምን ያክል ችግሮችን አሳልፈን ምን ያክል ውጣ ውረድ እንዳለ ምን ያክል ችግር እንዳለ እኛ ተቋቁመን እየኖርንበት ነው ማለት ነው እና ከራሳችን አልፈን ተርፈን ለሰዎች የምንሆን ነው። ፈጣሪ ጤና ሰጥቶን እስከሰራን ድረስ እንጂ የሰው እጅም የማንጠብቅ ሰዎች ነን፣ እግዚአብሔር ይመስገን። ሆኖም ግን ብዙ ነገሮችን ተናግሯል ማለት ነው። በእርግጥ መጥፎ ስራ የሚሰሩ ልጆች ሊኖሩ ይችላሉ እዚህ ሀገር መጥቶ ግን ደግሞ መዳም ቤት ሆኖ ምንም የማያውቁ ልጆች አሉ። ስለዛ እንደዚህ አይነት ሰዎች ደግሞ አንድ ላይ የአረብ ሀገር ሴቶች እንደዚህ ናቸው እናውቃቸዋለን ብሎ ብዙ ነገሮችን መናገር ተገቢ ነው ብዬ እኔ አላስብም ማለት ነው። ምክንያቱም ስንት ኢትዮጵያውያኖች አሉ። አሁን በቅርብ ልጇን ያስመረቀችው በልጇ ልጅ ስራ ያዘላት ሴት በእሷ እንኳን እኛ ልንመሰገን የሚገባን ሴቶች ነን ማለት ነው። ምክንያቱም ስንት አመት አረብ ሀገር ቆይታ 20 አመት መሰለኝ እና አረብ ሀገር ቆይታ ልጇን ትልቅ ቦታ ያደረሰች እናት አለች። ለራሴ ልጽናና አላለችም፣ ለራሴ ልረፍ አላለችም። እየደከማት ትልቅም ትንሽም እያዘዛት እየሰራች ብዙ ችግሮችን አሳልፋ ነው እንግዲህ ልጇን በዛ ደረጃ ያደረሰችው እና የአረብ ሀገር ጥሩ አለ ብዬ እኔ አላስብም። የለን ስንጀምር ማለት ነው እና ከሰዓት ሰላም ስንሆን ከጠዋት ሰላም ስንሆን ከሰዓት የምናዝንበት ጊዜ አለ እና ደስታችን ጥቂት ደቂቃ ነች። ብዙ ነገሮች የሚያሳዝኑ ነገሮች አሉ። ብዙ ነገሮች የሚያስከፉን ነገሮች አሉ በስደት ስንኖር ማለት ነው እና ያን ሁሉ ነገር ግን እኛ ተቋቁመን ነው የምንኖረው ማለት ነው። ኢቭን ለሰዎች እንኳን አንናገርም። ለሰዎች እንኳን አንናገርም። ጥሩ ነን፣ ጥሩ ቤት ነው የደረሰኝ፣
ብለን ዋሽተን ነው የምንኖረው። ምክንያቱም ሌላ ሰው ያለ ማስጨነቅ ማለት ነው። ያለንበት ችግሩን እናውቃለን፣ ግን ያን ነገሮችን አሳልፈን እየሰራንስ እያለ የአረብ ሀገር ሴቶች ቢያንስ እሱ እውቅና ለማግኘት ሊሆን ይችላል የእሱ መሳይ የእሱ ቢጤዎች ይደግፉታል። ምክንያቱም ስራዎቹን ይደግፉታል። እኔ አንዳንድ የሚገርመኝ ነገር ቢኖር ማለት ነው አንድ ሰው የሆነ እንትን ሲል የሆነ አንድ ሰውን ስሳደብ ማለት ነው እና ማለት አንድ ሰው ካጠፋ ያ ሰው ስሙን ጠቅሶ እክል ብሎ መናገር እየተሻለ ይሆናል ብዬ አስባለሁ ማለት ነው እንጂ አንዲት ሴት ወይም ከዚህ ከአረብ ሀገር የሆነ ጥፋት ቢኖርባት ወይም ደግሞ መጥፎ ስራ ሰርታ የምናይ ከሆነ ያችን ሴት ስሟን ጠቅሰን ወይም ደግሞ ፎቶ ካለን እቺ ብለን መናገር ነው እንጂ ሁሉም የአረብ ሀገር ሴቶች እንደዚህ ናቸው ብሎ መናገር ተገቢ ነው ብዬ እኔ አላስብም። ተገቢ ነው ብዬ እኔ በፍጹም ላስብም አልችልም ማለት ነው እና ብዙ ችግሮች ቢኖሩብንም ለሰዎች የማንናገራቸው ነገሮችን ታግሰን የምንኖር ሰዎች እንጂ የሰው እጅም የምንጠብቅ አይደለም። በጉልበታችን ሰርተን እያገኘን ነው። እዚህ ሀገርም ቢሆን እነሱ በብራቸው እኛ በጉልበታችን ነው እያገኘን ያለ ነው። ምክንያቱም እኩል ነን፣ ምንም የምለየን ነገር የለም። እነሱ በብራቸው እኛ በጉልበታችን ስለሆነ የሰው እጅ ጠበቅን ብዬ እኔ አላስብም። ሰርቼ እስካገኘው ድረስ ቁጭ ብዬ እስካልተመገብኩ ድረስ የሰው እጅ ጠብቅ ያለው ብዬ እኔ ራሴን በዛ ቦታ ላይ አላስቀምጥም ማለት ነው እና እነሱም ብር ባይኖራቸው እኛን አይቀጥሩም። እኛም ጉልበት ባይኖረን እግዚአብሔር ይመስገን ፈጣሪ ጤና ሰጥቶን እየሰራን ነው እና እኛም አንሰራን ነበረ ማለት ነው። እነሱ በብራቸው ሲሆን እኛ ደግሞ በጉልበታችን እየሰራን እያገኘን ነው። ሆኖም ደግሞ አሁን እውቀት ለማግኘት ፈልጎ ይሁን አላውቅም የአረብ ሀገር ሴቶቹ ብሎ እኛን ተሳድቧል። እሳደብ ችግር የለውም። ግን ደግሞ እቺ ልጅ አሁን እንደዚህ ችግር ውስጥ ገብታ ባለችበት ጊዜ ላይ እንደዚህ መናገሩ ትንሽ ከባድ ነው ማለት ነው እና በምን አይነት አእምሮ አስቦ እንደሆነ እኔ አላውቅም። አንድ ሰው ማገዝ ከቻልን አግዝ እናግዛለን። ማገዝ ካልቻልን ደግሞ በጸሎት ማሰብ ራሱ ትልቅ ነገር ነው ማለት ነው እና በብር ብቻ ሳይሆን በጸሎት ራሱ ብናስባት ዝም ማለቱ ራሱ ትልቅ ነገር ነው። አሁን ይሄም ቪዲዮ ቤተሰቦቹ ቢያዩት ምን ይላሉ? በጣም ከብዳት ነው ለመናገር። እናት ልጇን ሳታይ ስንት ዓመት ቆይታ ነገ ዛሬ ትመጣልኛል ልጄ ብላ ደጅ ደጅ ስትጠብቅ ልጅሽ ልትገደል ነው ተብላ በምሰማበት ጊዜ ለወገን ደራሽ ወገን ነውና ወታጮች እርዱኝ አለች። የተጠየቀችው ብር ደግሞ ቀላል ብር አይደለም። ግን ይሄ ደግሞ ህዝቡ አንድ ከሆነ እቺ ልጅ ከዚህ ችግር ሊያወጣት ይችላል ማለት ነው። እንደ እግዚአብሔር ፍቃድ ከሆነ ከዚህ ልትወጣ ትችላለች። ደጋግ ኢትዮጵያውያኖች ደግሞ በጣም ሼር እያደረጉ በጣም ያዘኑ ሰዎች ብዙ አሉ። እኔ እንጃ እኔ ምን ልበላችሁ ብቻ አንዳንዴ ብቻ እንጃ በቃ እና ከተቻለ አንድ ሰው መርዳት ካልቻለ ደግሞ ዝም ማለት መልስ ይሆናል ብዬ አስባለሁ። እኔ እንደ አንድ ሰው ማለት ነው። የአንዱ ቁስል ላይ ጨው መነስነስ ማለት ከባድ ነው፣ ይከብዳል፣ ለሰሚው ይከብዳል ማለት ነው። አሁን እቺ ልጅ ምክንያት ነች፣ በቃ ለሱ አጀንዳ ነው። በዚህ መናገሩ ለሱ አጀንዳ ነው፣ ወይም ደግሞ እኛን ያዋረደን መስሎት ሊሆን ይችላል። እኛን ዝቅ ያደረገን አክል መስሎት ሊሆን ይችላል። የአረብ ሀገር ሴቶች ብሎ በዛ እውቅና የሚያገኘው ነገር መስሎትም ሊሆን ይችላል ማለት ነው። እኛ ደግሞ ያለንበት ስደት ምን እንደሆነ እኛ እናውቃለን። አንድ መጥፎ በሰራ ብዙ የአረብ ሀገር ሴቶች እንደዚህ ነው ተብሎ መናገር ተገቢ አይደለም። ስንት ችግሮች እያሳለፈን እየኖርን ያለን አለን። ስንት መከራዎችን ስንት ስቃይን እያሳለፍ በእውነቱ ከጠዋት እስከ ማታ እኮ ተደስቶ የሚውል ሰው እኔ በአረብ ቤት አለ ብዬ አላስብም ማለት ነው እና ደስታ ትንሽ ደቂቃ ነች። ደስታችንም እነሱ ሳይናገሩን ሲቀሩ ብቻ ነው። እነሱ የሆነ ነገር ሰርተን እንኳን ምን ይሉ ነው ብለን የምንሳቀቅበት ጊዜ አለ። በብዙ ነገሮች ማለት ነው እና በስቅቅ ኑሮ የምንኖርበት ሰዓት ይበዛል ማለት ነው እና
ስለዚህ እጃችን ከኛ ቢያወርድ አሪፍ ነው ማለት ነው። ለማንኛውም የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። መልካም ቆይታ ይሁን።